ካፕከት ቪዲዮ ኤዲቲንግ ስልጠና ቀን 5 እንዴት አድርገን ዙም ኢን ኤንድ ዙም አውት እንሰራለን። ቪዲዮ ስለሚጠቅማችሁ ፌቨራይት ማስቀመጥ እንዳትረሱ። ከዚህ በፊት የሰራነው ፕሮጀክት አለ። እሱን ክሊክ ላድርገው አንዴ። ወደሱ ከገባችሁ በኋላ ቪዲዮን አንዴ ሴሌክት ታደርጉታላችሁ። ከዛ እናንተ ልትሰሩ የፈለጋችሁ ቦታ ላይ እንዲህ አድርጋችሁ ተመቻችታችሁ ካስቀመጣችሁ በኋላ ቪዲዮን ወደ ውስጥ ታቀርቡታላችሁ። በሁለት ጣታችሁ ይዛችሁ የምትፈልጉት እስክታገኙ ድረስ እንደዚህ አድርጋችሁ ታቀርባላችሁ። ከጨረሳችሁ በኋላ ኪ ፍሬም የምትላለች እሷን አንዴ እንዲህ ታስሩታላችሁ በኪ ፍሬም። ከዛ ስክሮል ታደርጉና እዚህ ጋር ደግሞ ሚኒማይዝ ታደርጉታላችሁ ቪዲዮውን እንደዚህ እናንተ እስክትፈልጉ ድረስ አመቻችታችሁ ከጨረሳችሁ በኋላ ራሱ አውቶማቲካሊ ኪ ፍሬሙን ያስረዋል። ፕሌይ በምትሉበት ሰዓት አሪፍ የሆነ ወይም ስሙዝ የሆነ ሞመንት እንዲኖር ከፈለጋችሁ እዚህ ቀይ ምልክቷ ላይ መሀል ላይ ስታደርጉት የግራፍ ምልክቷ አክቲቭ ትሆናለች። እሷን ክሊክ ብላችሁ ከገባችሁ በኋላ እንደዚህ የተሰሩ ቴምፕሌቶች አሉ። ለምሳሌ እኔ ኤሲን ብዬ እስኪ ሲገባ ማለት ነው፣ ሲወጣ ደግሞ ኤዝ አውት ላርገው። ከዛ ኦኬ ትሉታላችሁ። ይሄ ካልተመቻችሁ ደግሞ እዚህ ጋር ቀይ ምልክቷ ላይ አድርጋችሁ እዚህ ጋር ማይነስ ይሆናል። እንዲህ ስትነኩት እሱን ያጠፋዋል ማለት ነው። እስኪ መጀመሪያ ውጤቱን እንየው እስኪ። አሪፍ ነው። ይሄ ካልተመቻችሁ ደግሞ አንድ ስቴፕ ወደኋላ ማለት ከፈለጋችሁ እዚህ ጋር እችን ገብታችሁ አንዱ ማለት ትችላላችሁ። እዚህ ጋር ደግሞ አንዱ ወደኋላ መለስ ደግሞ ሪዱ ጋር ስትነኩት እንደዛ አድርጋችሁ ማስተካከል ትችላላችሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።